ከኳስ ሌላ ትምህርት የሚባል ነገር ምንም እንደው ዝም ብሎ ክፍል ገብቶ መውጣት ምናምን ነው። በጣም ቀሽም ተማሪ ነበርኩ። ኳስ ግን በጣም በቃ ጥሩ ተጫዋች ነፍስ ነው። አራተኛ ክፍል እንዲህ በቀዳዳ ነው ያለፍኩት። ያኔ ነው አባቴ በደንብ በጣም ተቆጥቶ ተደበቅ ተብዬ አንድ ተወሰነ ቀናትም ተደብቄ እሳት ነዶ ነበር። ከቤት ወጣህ ነው ወይስ ቤት እዛው ቤት? እዛው አካባቢ እሱ ሲኖር ተደበቅ ተብያለች እናቴ or something እና እንዳጎት ነው። ትምህርት ላይ በጣም ሲሪየስ ትምህርት actually አንድ ቀን ነው በአመት አንድ ቀን ነው ሰኔ 30 ያኔ ሪፖርት ካርድ የሚሰጠው ሰኔ 30 ነው። ሰኔ 30 ሁላችንም ያ 30 ምናምን ምለሰው በሙሉ ይሰለፋል። ተሰልፎ ካርድ እሱ አዲስ አበባ ነበር የሚሰራው። ከአዲስ አበባ በጊዜ ይመጣል ሰኔ 30 ወደ 10 ሰዓት ምናምን ይመጣል። ሁላችንም ሪፖርት ካርዳችንን ይዘን ግምገማ ትገባላችሁ። ሰልፍ ይገባል። ስንተኛው ወጣ ይባላል። that's only question ከአንድ እስከ 3 ካልወጣ አንድ ኩርኩም በጣም ኃይለኛ ኩርኩም አራተኛም ብትሆን ስለዚህ እኔ ሶስቱንም አመት በደም ተኮርኩምኛል። አራተኛው ላይ ግን አይ ኦልሞስት አይ ዋዝ ጀስት ቦርደሩ ላይ ነበር። እና አይ ዶንት ቲንክ ያሳዩትም አይመስለኝም ካርዴን ብቻ ይሄ ልጅ እየተማረ አይደለም ዝም ብሎ ኳስ ሲያለፋ ነው የሚውለው ምናምን የሚባል ነገር ሪፖርት ደረሰው። ደግሞ ያኔ ታውቃለህ ኮሚኒቲውም አብሮ ነው የሚያሳድግ ኤግዛክትሊ አይ ቲንክ እሱን ሰማ መሰለኝ። አንድ አጎቴ ነበር ሽረጋ የሚባል እኛ ቤት ያደገ እኛ ቤት ከተማሩት ውስጥ ነው። እኛ ቤት ከኛ እሱ አስተማሪ ነበር። ገላውዲዮስ ኤሌመንተሪ ስኩል አስተማሪ ነበር። አቶ ኃይሌ ሸመር የሚባል ዳይሬክተር ነበር። ሁለቱም ዘመዶቼ ናቸው። እሺ ከዛ እነሱ ጋር ሄዶ ይማር እንጂ እዚህ በዚህ አይነት ትምህርት አይማርም ተባለና ተላኩ። እሱ 5ኛ 6ኛ 7ኛ እዛ ላይ ነው ማለት ሲሪየስሊ ትምህርት የጀመርኩት እዛ ወደ ራስ መለሱ። በቃ ዘን I came back to be serious ሆንኩ ትምህርት ላይ። ኳሱን አልተውኩም ግን ትምህርትም ወደ መሃል መጣ። ሲከታተልኛል በደንብ ሰራውን ምናምን ሶ ሲሪየስ መሆን የጀመርኩት ከዛ በኋላ